إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وعلى آله وأصحابه وسلم تسليما كثيرا وشر الأمور محدثاتها فإن كل محدثة بدعة وكل بدعة ضلالة وأوصيكم ونفسي بتقوى الله يا عباد الله فاتقوا الله تعالى حق التقوى وراقبوا ربكم في السر والنجوى وتزودوا للآخرة واعلموا أن خير الزاد التقوى فاتقوا الله يا أولي الألباب يا الله باروچوي الله ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ የሚገባውን ፍራቻ ፍሩት። ለአኺራችሁ ስንቅ ያዙ። ከስንቆች ሁሉ በላጭ ስንቅ አላህን መፍራት ነው። አላህ ተባረከ ወተዓላ ወደሱ የሚያቃርቡን የተለያዩ መልካም አጋጣሚዎችን ፈጥሮልናል። መልካም አጋጣሚዎችንም ፈጥነን እንድንጠቀምባቸው መክሮናል። ዱንያ ላይ የመጣ ነው ቤት ለመገንባት በሀብት ለመፎካከር ሳይሆን በኸይር ሥራ በዒባዳ ለመሽቀዳደም ነገ ከዱንያ ስንወጣ አብሮን የሚወጣው አብሮን ወደ አኼራ የሚሄደው የሠራነው መልካም ሥራ ብቻና ብቻ ነው። ዱንያን አሳምረን አኼራን ልንረሳ ቸላ ልንል አይገባን። የዛሬ ሳምንት አካባቢ የዙል ሒጃ ቀናቶች እየመጡ እንደሆነና በአግባቡ ልንጠቀማቸው እንደሚገባ ስንገልጽ ነበር። እነሆ ሳምንት ሆኖን ወርቃማዎቹ የዙል ሒጃ ቀናቶች ሊያልቁ 2 ቀን ብቻ ይቀራቸዋል። ባለፈው ሳምንት ባለፉት 8 ቀናት ምን ሰርተናል? ምን ያክል ወደ አኼራ መልካም ሥራ ሸኝተናል አሸጋግረናል ብለን ራሳችንን ልንጠይቅ ይገባናል። ምንም ሳይታሰብ ወርቃማ 10 ቀናቶች እንዳለፉት ሁሉ ጀነትን እንድንገዛበት የተሰጠን ዕድሜያችንም እንደዚሁ ሳናውቀው ነው ሳምንት፣ 10 ቀን፣ ወር፣ ዓመት የተባለ የሚያልቅ። አንድ ቀንን እንዴት አሳለፍኩ ብሎ ራሱን ማይከታተልና ማይቆጭ ሰው 1 ወር እንዴት አሳለፍኩ፣ 1 ዓመት እንዴት አሳለፍኩ፣ 10 ዓመት እንዴት አሳለፍኩ ብሎ ራሱን ሊተሳሰብ አይችልም። ይኸው ባለፉት 8 የዙል ሒጃ ወርቃማ ቀናት መልካም ሥራ የሠራ ሰው ሊደሰት፣ መልካም ሥራን ከሚያበላሹ ነገሮች ሊርቅ ሊጠነቀቅ ይገባዋል። ምንም እንኳ 8 ቀናት ቢያልፉም እስከ ዛሬ ካለፉ የዙል ሒጃ ቀናቶች የተሻሉ በላጭ የሚባሉ 2 ቀኖች ይቀራሉ። አንደኛው የውሙ ዓረፋ ነው፣ የነገው ዕለት። ሁለተኛው የውሙ ናሕር ነው፣ የዒዱ የእርዱ የስግደቱ ቀን። እነዚህ ከዱንያ ቀናቶች ሁሉ አላህ ዘንድ ይበልጥ የተከበሩ መልካም ሥራም ይበልጥ የሚወደድባቸው ቀናቶች ናቸው። ለሁለቱም የዙል ሒጃ ቀኖች ለእያንዳንዳቸው ለተቀሩ ለሁለቱም የዙል ሒጃ ቀኖች ለየውሙ ዓረፋና ለእርዱ ቀን ራሱን የቻለ ሥራ አላቸው። የመጀመሪያው የቀረው ወርቃማ ቀን የውሙ ዓረፋ ነው። የዓረፋ ቀን ብዙ ሰዎች ከጀሃነም ነፃ የሚወጡበት ቀን። ነቢዩ ዓለይሂ ሰላቱ ወሰላም እንደ ዓረፋ ቀን እንደ 9ኛው ቀን ብዙ ሰዎች ከጀሃነም ነፃ የሚወጡበት ዕለት የለም። በዚህ ቀንም ብዙ ሰዎች ከጀሃነም ነፃ በመውጣታቸው
የጀነት በመሆናቸው ምክንያት ሸይጣን የሚናደድበት ቀን ነው ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። የሰው ልጅ በሕይወቱ የሚፈራው ትልቅ አደጋ ቢኖር ጀሀነም ሊሆን ይገባል። ከሱ መዳን ቀን ከሌሊት ስራዬ ብሎ ሊይዘው የሚገባውም ከአላህ ቁጣና ከጀሀነም መዳን ለማሳካት ለማግኘት የሚጣርለት ትልቅ ነገርም ጀነትና የአላህ ውዴታ ነው። በዓረፋ ቀን በአግባቡ ከተጠቀሙበት የአላህ ውዴታም ይገኛል፣ ከጀሀነምም ነፃ መውጣት ይቻላል። ረመዳን ላይ በአግባቡ በመጾም ሌሊቱን በመስገድ ከጀሀነም ነፃ መውጣት እንደሚቻለው ሁሉ የውሙ ዓረፋን 9ኛውን ቀን የነገውን ዕለት በአግባቡ ከተጠቀሙበት የአላህን ውዴታ ማግኘት ይቻላል፣ ከጀሀነም ነፃ መውጣት ይቻላል። በዚህ ቀን ነፃ የሚወጡት ዓረፋ ምድር ላይ የሚገኙ ሐጅ ላይ ያሉ ሰዎች ብቻ አይደሉም። የአላህ ረሕመት ሰፊ ነው። ተሳክቶላቸው ሐጅ ሄደው 9ኛውን ቀን የውሙ ዓረፋን በዓረፋ ምድር ላይ የሚያሳልፉ ሰዎችም በዚህ ቀን ከጀሀነም ነፃ ይወጣሉ። ከዓረፋ ስፍራ ላይ ውጭ የሚገኙ የተለያዩ ሀገራት ላይ የሚገኙ ሰዎችም ቀኑን በአግባቡ ከተጠቀሙት ከጀሀነም ነፃ መውጣት ይችላል። ለዚህም ነው ከ9ኛው ቀን ቀጥሎ ያለው 10ኛው ቀን ዒድ የሆነው ደስታ የሆነው። ደስታው ከጀሀነም ነፃ በመውጣት ነው። 10ሩን ቀኖችን 9ኙን ቀኖችን በዒባዳ በጾም በሶላት በሰደቃ በማሳለፍ ነው። እስከ 9 ያለውን በአግባቡ የተጠቀመ ሰው 10ኛው ቀን ላይ ዒድ ቢያከብርም ያምርበታል። እስላም ላይ ያሉ ዒዶች ክብረ በዓሎች ከመልካም ሥራ ጋር የተያዙ ናቸው። አንደኛው ዒድ የጾም ዒድ ነው። 30ውን ቀን ጾሞ ሰግዶ ሰደቃ ሰጥቶ የቆየ ሰው ሸዋል 1 ላይ በደስታ ያሳልፋል። አላህ ተባረከ ወተዓላ መልካም ሥራ ለመስራት ስላበቃው አላህ ረሒም ከሪም ቸር ስለሆነ ደግሞ ሥራዬን ተቀብሎ ከጀሀነም ነፃ እንዳወጣኝ ተስፋ አደርጋለሁ ተብሎ ዒድ በደስታ ይታለፋል። ሁለተኛው ዒድ ዒደል አድሓ ነው፣ የዓረፋ በዓል ነው። የዓረፋ በዓልም ከፊት ያሉ 8-9 ቀናት በዒባዳ በመልካም ሥራ በማሳለፍ የዒዱን ዕለትም ከፊት ሶላት በመስገድ አስከትሎ ለአላህ ተባረከ ወተዓላ አላህን በመታዘዝ ወደሱ ለመቃረብ እንስሳትን በማረድ ወደ አላህ የሚቃረቡበት ቀን ነው። ኸይር ሥራ በመስራት ወደ አላህ በመቃረብ ራስን ከጀሀነም ነፃ በማውጣት የሚደሰቱበት አጋጣሚ ነው። ታዲያ የውም ዓረፋ ከጀሀነም ነፃ የሚወጣበት ቀን። ይህ ከጀሀነም ነፃ የመውጣቱ ዕድል ምንም እንኳ አብዛኛው ሐጅ ላይ ለሚገኙ ሰዎች ቢሆንም ሐጅ ያልሄዱ ሰዎችም ቢሆን በያሉበት ዕለቱን አላህ ተባረከ ወተዓላ በፈቀደው መሰረት ወደ አላህ ሲቃረቡ ካሳለፉ ለእነሱም ጭምር ከጀሀነም ነፃ የመውጣት ዕድልና አጋጣሚ ይሆናል። ለዛም ነው በማግስቱ ሐጅ የሄዱም ያልሄዱም ዒድን የሚያከብሩት። የውሙ ዓረፋን በአግባቡ ተጠቅመን ከጀሀነም ነፃ የመውጣትን ነፃ የመሆንን ዕድል እናገኝ ዘንድ በዓረፋ ቀን በ9ኛው ቀን በነገው ዕለት ልንተገብራቸው የሚገቡ መልካም ሥራዎች አሉ። አንደኛውና የመጀመሪያው ዕለቱን በጾም ማሳለፍ ነው። ነቢዩ ዓለይሂ ሰላቱ ወሰላም በትክክለኛ ከሳቸው በተነገረ ሐዲስ የውሙ ዓረፋን 9ኛውን ቀን መጾም ያለፈውን ዓመትና የቀጣዩንም ዓመት ወንጀል ያሰርዛል ብዬ አላህ ላይ ተስፋ አደርጋለሁ ብለዋል። የነቢዩ ዓለይሂ ሰላቱ ወሰላም ባለቤት የሆኑት ዓኢሻ የምእምናን እናት እኔ ዓመት ውስጥ ካሉ ቀናቶች ከሱና ጾሞች እንደ የውሙ ዓረፋ ጾም የምጓጓለት የምወደው ጾም የለም ብለዋል። የፊቅህ ሊቃውንት ከፈርዱ ጾም ቀጥሎ ዓመት ውስጥ ካሉ የጾም አይነቶች ሁሉ ይበልጥ ተወዳጁ ጾም የዓረፋ ቀን ጾም ነው ብለዋል። የዓረፋ ቀን ጾም ማለት የነገው የ9ኛው ቀን ጾም ማለት በቂ ዑድሮች የሌሉት ማያስችል ህመም የሌለበት መሰል ምክንያቶች የሌሉ ሰው ዕለቱን በመጾም ሕፃናትን በማጾም ይሄን አጅር መቋደስ ይገባል። የ2 ዓመትን ወንጀል ማሰረዝ ጾም ወንጀልን ከማሰረዝ በተጨማሪም ወንጀሉ ንጹሕ የሆነ ሰው ከጀሀነም ነፃ የመውጣት ዕድሉ ሰፊ ነውና ዕለቱን መጾም ከጀሀነም ነፃ ለመውጣት ሰበብ ከሚሆኑ ነገሮች መሃል አንዱ ነው። የውሙ ዓረፋን መጾም ራሱን የቻለ ዒባዳ ስለሆነ የ9ኛው ቀን ጾም መጾሙ ይጠላል በተባለ ቀን ላይ እንኳ ቢሆን መጾሙ ችግር የለውም።
ቅዳሜን መጾም ለብቻው ነጥሎ መጾም የተከለከለ እንደሆነ የሚያሳዩ ሐዲሶች አሉ። ቅዳሜን አትጾሙ አላህ ፈርድ ያደረገባችሁ ጾም ካልሆነ በስተቀር የሚል ሐዲስ አለ። ነገር ግን ይህን ሐዲስ ብዙሃኑ የፊቅህ ሊቃውንት ደካማ ነው፣ ትክክል አይደለም በማለት ቅዳሜ የውሙ ዓረፋ የውሙ ዓሹራ በቅዳሜ ቀን ቢሆን መጾሙ ችግር እንደሌለው ተነግሯል። ሐዲሱ ትክክል ነው ቢባል እንኳ ሐራም ነው ክልክል ነው ለማለት ሳይሆን ሆን ብሎ መጾሙ የተጠላ ነው ለማለት ነው ተብሏል። ስለዚህ በነገው ዕለት የውሙ ዓረፋን ከመጾም ዕለቱ ቅዳሜ መሆኑ አይከለክልም በብዙሃን የፊቅህ ሊቃውንት ምርጫ አስተያየት መሰረት። አንዳንድ ሰዎች ጉዞ ላይ ስለሚሆኑ ይሄን ቀን የመጾምን እድል የሚያሳልፉበት ሁኔታ የአኼራ ጉዳይ ያሳሰበው ሰው፣ ወንጀሉ ያስጨነቀው ሰው ይሄን ካደረክ ወንጀልህ ይቀንስልሃል፣ ይሄን ካደረክ ወንጀልህ ይራገፍልሃል፣ ይሄን ማድረግህ የአላህን ውዴታ ያስገኝልሃል ከተባለ አይደለም የሀገር ውስጥ ቀለል ያሉ ጉዞዎች ይቅርና ረዥም ጉዞ እንኳ ቢኖር ጠራራ ፀሐይ እንኳ ቢሆን የተለያዩ ምክንያቶች እንኳ ቢኖሩ እኔ ከወንጀል የበለጠ የሚያሳስበኝ ነገር የለም፣ አንድን ቀን በመጾም የ2 ዓመት ወንጀል የሚሰረዝልኝ ከሆነ እንደምንም ብዬ ጾማለሁ ይላል። የአኼራ ጉዳይ የማያሳስበው ሰው ምንም ባይኖርበት ቤቱ ቁጭ ብሎ ለቀን 3 የመብላት ልማዱን ላለመተው ብቻ የተከበረውን የዓረፋን ቀን እየበላ ይውላል። ይህ መሆን የለበትም። ሐጅ ላይ ላለ ሰው ብቻ ነው መጾሙ ማይወደደው። ሐጅ ላይ የሚገኝ ሰው 9ኛውን ቀን የዓረፋን ቀን አረፋ ሜዳ ላይ በዱዓ ስለሚያሳልፉ በልተው ጠጥተው ዱዓ ላይ እንዲበረቱ አለመጾሙ ይወደዳል። ይሄም ብዙሃኑ ሊቃውንት ዘንድ ነው። የተወሰኑ ሊቃውንት እዛም ቢሆን አረፋ ላይ ያለ ሰው ሐጅ ላይ ያለ ሰው እንዲሆን ሊጾም ይገባል ብለዋል። ሐጅ ላይ ያልሆኑ ግን በሙሉ መጾሙ እጅግ በጣም አስፈላጊ ነው። ከዓመት ጾሞች ከሱና ጾሞች እንደ የውም ዓረፋ ጾም የሚወደድ ጾም እንደሌለ ሊቃውንት ገልጸዋል። ወከዛሊክ የዓረፋ ቀንን ትሩፋት ለማግኘት ከጀሃነም ነፃ ለመውጣት ልንተገበራቸው ከሚገቡ ዒባዳዎች አንዱ በዕለቱ ዱዓ ማብዛት ነው። ነቢዩ ዓለይሂ ሰላቱ ወሰላም ከዱዓዎች ሁሉ በላጭ ዱዓ የዓረፋ ቀን ዱዓ ነው ብለዋል። ዓመት ውስጥ ካሉ ቀናቶች ሁሉ ምርጡ የዱዓ ቀን የውሙ ዓረፋ ነው፣ የነገው ዕለት ነው ማለት። ታዲያ ይሄን ቀን ጎህ ከቀደደበት ቅጽበት አንስቶ ፀሐይ እስክትጠልቅ ድረስ ባለው ሰፊ ጊዜ ውስጥ የተለያዩ ዱዓዎችን በማድረግ እስትግፋር በማድረግ ዚክር በማብዛት በየመሃሉ ቁርአን በመቅራት ወደ አላህ ተባረከ ወተዓላ ልንቃረብ ይገባን። ዚክሩም ቁርአኑም ውስጡ ላይ ዱዓ ስላለ ከዱዓ ጋር ዚክርና ቁርአንን መቀላቀል መልካም። ማብዛት ያለብን ግን ዱዓን ልብን ሰብሰብ አድርጎ ውዱእ አድርጎ ወደ ቂብላ ፊትን አዙሮ እጅን ከፍ አድርጎ በማንሳት አላህን በማወደስ ነቢ ላይ ሰላዋት በማውረድ ጀምሮ ዱዓ ማድረግ ዱዓው መቅቡል እንዲሆን አስተዋጽኦ ያደርጋል። ዱዓ በማንኛውም ጊዜ በስርዓቱ ከተደረገ አላህ ዘንድ ተቀባይነት ያገኛል። አላህ ለምኑኝ እሰማችኋለሁ እቀበላችኋለሁ ብሏል። ዱዓ መቅቡል በሚሆንበት ቀን ለምሳሌ በዓረፋ ቀን መሆኑ በዛ ላይ ደግሞ ጾመኛ ተኮኖ መደረጉ ዱዓው መቅቡል የመሆኑ እድል እጅግ በጣም ሰፊ ይሆናል። ስለዚህ በነገው ዕለት ጾመኛ ከመሆን ጋር የዓመቱ ምርጥ የዱዓ ቀን በሚባለው ዓረፋ ቀን ላይ ተገኝቶ የዱዓን አደብ ጠብቆ የዲን የዱንያ ሓጃችንን ለአላህ ተባረከ ወተዓላ ማቅረብ፣ ወንጀሌን ማረኝ፣ ልቤን አስተካክልልኝ ወዘተ የሚያሳስቡን የሚያስጨንቁን የሚያስፈልጉን ነገሮችን በሙሉ አላህን ተባረከ ወተዓላ መለመን ያስፈልጋል። ዱዓ ሲደረግ ራስ ወዳድ መሆን አይገባም። ለራስ፣ ለቤተሰብ፣ ለልጆች፣ ለወላጆች፣ ለመላው ኡማ፣ ለዲን፣ ለሀገር እኛ ላይ ውለታ ላላቸው መልካም ነገር ላደረጉልን ሰዎች፣ ለተቸገሩ ሰዎች ሰፊ ዱዓ ማድረግ ያስፈልጋል። ጭንቀታችን ዱንያ ብቻ መሆን የለበት፣ ጨርቅና ወርቅ ብቻ መሆን የለበት። ነቢዩ ዓለይሂ ሰላቱ ወሰላም ዱዓ ስናደርግ ትልልቅ ነገርን አላህን እንድንጠይቀው ነግረውናል። ልናዘወትረው የሚገባ ዱዓ ረበና አቲና ፊ ዱንያ ሐሰነ ወፊል አኺረቲ ሐሰነ ወቂና ዐዛበ ናር፣ በዱንያም በአኺራም መልካሙን ስጠን፣ ከጀሃነም እሳት ጠብቀን፣ ጀነት አስገባን፣ ከነቢያት ጎረቤት አድርገን፣ ዱንያ ላይ ከወንጀል ጠብቀን፣
መልካም ስራን አግራለን፣ ሀገራችንን ሰላም አድርግልን፣ የተራቡን አብላለን፣ የታመሙን ፈውስልን መሰል ሰፊ ዱዓዎችን ማድረግ በላጭ ነው። ለሰዎች ዱዓ ያደረገ ሰው ባደረገላቸው ሰዎች ልክ ለሱም አላህ ተባረከ ወተዓላ ሓጃውን ያወጣለታል። ለሰዎች እስትግፋር ያደረገ ሰው እስትግፋር ባደረገላቸው ሰዎች ልክ እሱም የአላህን ተባረከ ወተዓላ ምህረት ያገኛል። ስለዚህ የነገውን ዕለት በዱዓ ልናሳልፍ፣ ዱዓ ልናበዛ ይገባናል። በሶላቶች መሃል፣ በስጁድ ውስጥ የትም ሆነን በያለንበት ዱዓ ማብዛት ተመራጭና ነፃ እንድንወጣ ከጀሃነም ነፃ እንዲወጡ ከሚያግዙ ነገሮች መሃል አንዱ ነው። ሌላው በዓረፋ ቀን በነገው ዕለት ልናበዛው የሚገባው ዒባዳ ከጀሃነም ነፃ ለመውጣትም ሰበብ ከሚሆኑ ነገሮች አንዱ ተክቢር ማብዛት ነው። ከዙል ሒጃ 1 ጀምሮ እስከ ዙል ሒጃ 13 ድረስ ተክቢር ማብዛት ተወዳጅ ነው። በሁሉም ሁኔታ በሁሉም ቦታ ላይ ከነገው ዕለት ከ9ኛው ከየውሙ ዓረፋ ፈጅር ጀምሮ እስከ 13ኛው ቀን ዓስር ድረስ ደግሞ ከሶላቶች በኋላም ተክቢር ይባላል። ስለዚህ ከነገው ዕለት ፈጅር ጀምሮ ለየት ያለ ተክቢርን ማድረግ ማብዛት ይጠበቅብናል። ከፈጅር ሶላት ከየውሙ ዓረፋ ፈጅር ሶላት ጀምሮ ከእያንዳንዱ ሶላቶች በኋላ ወዲያው ሶላት እንዳለቀ ሁሉም የራሱን ተክቢር እያለ መስጂዶች በተክቢር መድመቅ አለባቸው። ቤት የሚሰግዱ ሰዎችም ተክቢር ማለት አለባቸው። ከዚህም በተጨማሪ ከሶላት ውጪ ባሉ ሰዓታት በየመሃሉ መንገድ ላይም መስጂድ ውስጥም ቤት ውስጥም መኪና ውስጥም ተክቢር ማለት ተክቢር ማብዛት አላህን ማላቅ በየውሙ ዓረፋ የሚወደድ ወደ አላህ የሚያቃርብ አጅርን የሚያበዛ ወንጀልን የሚያራግፍ ተግባር። በዘመናችን እየተረሱ እየጠፉ ካሉ ሱናዎች መሃል አንዱ በ10 የዙል ሒጃ ቀናት ተክቢር ማብዛት እየተረሳን። ደጋ ቀደምቶች ምንም ሓጃ ሳይኖራቸው ወደ ገበያ ተክቢር እያሉ ይሄዱ ነበር። ሰዎች በበዙበት ቦታ ሁሉ ተክቢር እያሉ ያልፉ ነበር። ሰዎችን ለማስታወስ ተክቢር አላህን ማላቅ ነው። ሙእምንነትን ደግሞ ደጋግሞ ማረጋገጥ መመስከር ነው። በነገው ዕለት ሰዎች ለቀጣዩ ቀን የተዘጋጁ ተክቢርን መዘንጋታቸው በብዛት ይስተዋላል። ጉዞም የሄዱ ሰዎችም የተጫወቱ የግል ታሪካቸውን ሕይወታቸውን ያወሩ ከመጓዝ ይልቅ ሁሉም የራሱን ተክቢር ማለት ከደከሙ መሃል ላይ ማረፍ፣ ሌሎች የዚክር አይነቶችን ቁርአንን መቀላቀል ተገቢ ነው። እዚህ ዱንያ ላይ በሰራነው መልካም ሥራ ልክ በለፋነው ልፋት ልክ ነው አኼራ ደረጃችን ከፍ የሚለው። أعوذ بالله من الشيطان الرجيم لن ينال الله لحومها ولا دماؤها ولكن يناله التقوى منكم كذلك سخرها لكم لتكبروا الله على ما هداكم وبشر المحسنين. بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشانه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد ሁለተኛው ከዙል ሒጃ ቀናቶች የቀረን ወደ አላህ ተባረከ ወተዓላ የሚያቃርበው ታላቁ ቀን 10ኛው የእርዱ የስግደቱ ቀን ነው። የዱንያ የዓመቱ ምርጥ ቀን እሱ ነው ተብሏል። የተወሰኑ ሊቃውንት የውሙ ዓረፋ ነው ተብሏል። ሁለቱም ተከታታይ ቀናቶች ናቸው። ሁለቱንም አላህ በሚያዘው በሚፈቅደው መሰረት በዒባዳ ማክበር፣ በተክቢር፣ በዚክር፣ በዱዓ ማድመቅ ይገባናል። በ10ኛው ቀን ከሚወደዱ ዒባዳዎች አንዱ አሁንም ተክቢር ነው። የዕለቱ አንዱ መለያ ተክቢር። ለሶላት አልዒድ የሄዱ ተክቢር ማድረግ፣ የሶላት መስገጃ ስፍራው ላይ እንደደረሱ ኢማም እስኪገባ ድረስ ሶላት እስኪጀመር ድረስ ተክቢር ማለት፣ ሰግደው ሲመለሱም ተክቢር ማለት፣ ቤት ውስጥም ከቤተሰብ ጋር ለብቻም ተክቢር ማለት፣ ዕለቱን በተክቢር ማድመቅ ተወዳጅ ነው። ሁለተኛው በዚህ ቀን የሚወደደው ዒባዳ ሶላት አልዒድ ነው። መስፈርቱን አሟልቶ አደቡን ጠብቆ በጠዋቱ ለሶላት ከመሄድ በፊት ገላም በመታጠብ ከቻሉ አዲስ ልብስ ከሌለ ያለውን አጥቦ ተኩሶ አሳምሮ መልበስ፣ ለወንዶች ሽቶ መቀባት፣ ተክቢር እያሉ ወደ ሶላት መሄድ፣ መንገድ ላይ ላገኟቸው አቅመ ደካሞች ሰደቃ መስጠት፣
ሶላትን በአግባቡ መስገድ፣ ኹጥባ ማድመጥ፣ ከዛ በኋላ ከሶላት እንዳለቀ በሌላ መንገድ መመለስ፣ ባልሄዱበት መንገድ መመለስ፣ ተክቢር እያሉ አሁንም የቻሉትን ያክል ሰደቃ እየሰጡ መመለስ። ቤት እንደደረሱ ከቻሉ ኡድሒያ አርዶ ከኡድሒያው ስጋ ማፍጠር፣ ካልሆነ ባገኙት ነገር ማፍጠር ተወዳጅ ነው። የዒድ አልአድሓ ቀን ላይ ሶላት ተሰግዶ እስኪመለሱ ድረስ ምንም አለመብላት፣ ጠዋቱን መጾም ሱናና ተወዳጅ ነው። ወከዛሊክ በዚህ ቀን በአስረኛው ቀን በዒድ ቀን ከሚወደዱ ተግባሮች አንዱ ትልቁ የሚባለው ኡድሒያን ማረድ ነው። ኡድሒያን ማረዱ ባህል ተደርጎ መያዝ የለበትም። ወደ አላህ የሚያቃርብ ዒባዳ ነው። ፈሶሊ ሊረቢከ ወንሐር ይላል አላህ ተባረከ ወተዓላ። ለጌታህ ብቻ ስገድ፣ ለጌታህ ብቻ እረድ ይላል። ኡድሒያ እንዲሁ ከድሮ ጀምሮ ዓመት በዓል ተብሎ ተይዞ ታርዶ ስለሚበላ ብቻ እንደ ባህል ተይዞ መደረግ የለበትም። ዒባዳ ነው። ከዒባዳነቱ በተጨማሪ የሚያስደስት ነገር ነው። ሊዛ በዒድ ቀን በአስረኛው ቀን የሚሰራ ትልቅ ዒባዳ ሸሪዓ ባዘዘው መሰረት በፈቀደው መሰረት ለኡድሒያ የተመረጡ የተፈቀዱ እንስሳትን በማረድ ደም ማፍሰስን በሚፈሰው ደም ልክ በታረደው እንስሳ ጸጉር ልክ ወንጀል ይራገፋልም ተብሏል። ስለዚህ ኡድሒያን ሲያርዱ ደስተኛ መሆን ያስፈልጋል። የሚያርዱትን እንስሳ መምረጥ ያስፈልጋል። ከተሻለም ቀደም ብሎ ገዝቶ ማደለብ ያስፈልጋል፣ መቀለብ ያስፈልጋል፣ መንከባከብ ያስፈልጋል። ቤተሰብ ልጆች እንዲያዩት ቤት እንዲቆይ ማድረግ ከተቻለም መልካም። ለኡድሒያ የሚያርዱት እንስሳ ወደ አላህ ተባረከ ወተዓላ የሚያቀርቡት መስዋዕት ነው። ለዛ መልኩ የሚያምር ቢሆን፣ አካሉ ሞላ ያለ ቢሆን፣ የደለበ ቢሆን፣ በውድ የተገዛ ቢሆን የተመረጠ ነው፣ በላጭ ነው። ሲታረድም ለፉክክር ተብሎ ለመታየት ተብሎ አሊያ ደግሞ ቤተሰብ ዘመድ ጎረቤት አርዶ እኔ ብቻዬን እንዴት ቀራለሁ ተብሎ መሆን የለበትም። አላህ ተባረከ ወተዓላ ስለሚወድ ነቢዩ ዓለይሂ ሰላቱ ወሰላም እረዱ ብለው ስላዘዙ አቅም ያለው ማረድ እየቻለ ኡድሒያን ያላረደ ሰው ወደ መስገጃችን አይምጣ፣ ኡድሒያን ያላዘጋጀ ወደ መስገጃችን አይምጣ ስላሉ፣ ግዴታ ነው የሚሉ ሊቃውንት ስላሉ፣ አቅም ያለው መተው የተወገዘ ተግባር ነው ስለተባለ ዒባዳ ነው፣ አጅር አለው፣ ወደ አላህ መቃረቢያ ነው ተብሎ መታረድ አለበት። ከዚህ በተጨማሪ ነው እማርደው ቤተሰብ ለማስደሰት መባል ያለበት፣ እማርደው ምስኪኖችን ለመብላት ስጦታ ለመስጠት ቀኑን በደስታ ለማሳለፍ ሊባል የሚገባው። ኡድሒያን ያረደ ሰው 1/3ኛውን ለቤት ቢያስቀምጥ፣ 1/3ኛውን በዕለቱ በስጦታ መልኩ ለጎረቤት ለወዳጅ ቢሰጥ፣ 1/3ኛውን በጥሬ ለምስኪን ለደሃ ቢሰጥ በላጭ ነው። ምን ቢያቅተው አንድ ጊዜ እንኳ ምስኪን ሰርቶ የሚበላውን ትንሽ ቀንሶ መስጠት አለበት። ሁሉን ጠቅልሎ መብላት አይገባም። ከሰሓቦች የተወሰነውን ለምስኪን ይሰጡ እንደነበረ ተነግሯልና 1/3ኛውን እኩል አካፍዬ መስጠት አልችልም፣ ቤተሰቤ ብዙ ነው ያለ ሰው የገራለትን ያክል ትንሽም ቢሆን ቀንሶ ሊሰጥ፣ ለጎረቤት ለጓደኛ በስጦታ መልኩ የሚሰጠውን ሊተው ይችላል። ሙሉ በሙሉ ከመብላት በመታቀብ ትንሽም ቢሆን ቀንሶ መስጠቱ በላጭና ተመራጭ ነው። ኡድሒያን በራስ ማረድ መልካም ነው። አባወራው አሊያ ደግሞ አባወራ ከሌለ እማወራዋ ሴት ከሆነች የምታስተዳድረው የቤቱ ኃላፊ ኡድሒያውን የገዛው ያዘጋጀው ሰው ራሱ ቢያርድ መልካም ነው። ማረድ እስከቻለ ድረስ አቅም እስካለው ልምድ እስካለው ድረስ ወንድም ይሁን ሴት ቢያርዱ ችግር የለው። ሴት ማረድ አትችልም የሚል ክልከላ የለም በሸሪዓው። ነገር ግን ሴት እንደ ወንድ ጨክና ጀግና ላታርድ ትችላለች። እንስሳው ሊጎዳ ይችላል፣ ሐላል ላይሆን ይችላል ተብሎ ከተፈራ ሴት ማረዷ ቀርቶ ሌላ ሰው ልትወክል ትችላለች እንጂ ሱሐባ ሴቶች ያርዱ እንደነበረ ተነግሯል። በሚታረድበት ጊዜ አስተራረዱን ቤተሰቦች ቢያዩ ቢከቡ ቢደሰቱ ዒባዳ መሆኑን ሱና መሆኑን እንዲያውቁ ቦታው ላይ ቢገኙ መልካም። ራሱ ማረድ ያልቻለ ሰው ወክሎ ቦታው ላይ መገኘቱም ተወዳጅ ነው። የሚታረደው ከዒድ ሶላት በኋላ መሆን አለበት። ከዒድ ሶላት በፊት የታረደ እንስሳ ኡድሒያ ሊሆን አይችልም፣ የኡድሒያን አጅር ሊያስገኝ አይችልም። ከዒድ በኋላም እስከ 12ኛው ቀን ቢታረድ መልካም።
13ኛው ላይ ይቻላል አይቻልም ኺላፍ ስላለበት ለውድሕያ የሚታረድ እንስሳ ከንከኖች ከጉድለቶች የጠራ መሆን አለበት። እግሩ ሸፋፋ የሆነ እንስሳ፣ አይኑ የማያይ እንስሳ፣ ቀንዱ የተሰበረ እንስሳ፣ ጆሮ የተቆረጠ እንስሳ፣ በጣም የከሳና የታመመ እንስሳ ለውድሕያ እንደማይሆን ተነግሯል። ውድሕያ ወደ አላህ ለመቃረብ ተብሎ የሚደረግ እርድ ከመሆኑ አንፃር ንጹህ፣ ውድ፣ የሚያምር መሆኑ በላጭና ተመራጭ ነው። እነዚህና መሰል ለውድሕያ ስርዓቶችን የጠበቀ እርድን በማረድ በ10ኛው ቀን በእርድ ወደ አላህ ተባረከ ወተዓላ መቃረብ ይቻላል። ሌሎችንም በዒድ ቀን ተወዳጅ የሆኑ መልካም ስራዎችን በመስራት ምስኪኖችን በማስደሰት ዘመድን በመጠየቅ ተክቢራ በማብዛት የቀኑን ትሩፋት ለማግኘት ከወዲሁ ልንዘጋጅ يقبانا ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك محمد وعلى آله وأصحابه وأتباعه وسلم تسليما كثيرا اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا سخاء رخاء وسائر بلاد المسلمين اللهم آمنا في دورنا وأوطاننا اللهم آمنا في دورنا وأوطاننا اللهم آمنا في دورنا وأوطاننا ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا اللهم اجعل هذا البلد آمنا مطمئنا سخاء رخاء وسائر بلاد المسلمين اللهم من أراد بالإسلام والمسلمين شرا فاشغله بنفسه اللهم من أراد بالعباد والبلاد شرا فاشغله بنفسه وجعل تدبيره تدميرا عليه يا ذا القوة المتين ربنا هب لنا من أزواجنا وذرياتنا قرة أعين واجعلنا للمتقين إماما اللهم اجعلنا هداة مهتدين غير ضالين ولا مضلين ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ربنا إننا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين اللهم اغفر لنا ذنوبنا وإسرافنا في أمرنا وثبت أقدامنا وانصرنا على أنفسنا وعلى الشيطان وأهوائنا برحمتك يا أرحم الراحمين اللهم فرج هم المهمومين ونفس كرب المكروبين واقض الدين عن المدينين واشف مرضنا ومرضانا ومرضى المسلمين وارحم موتانا وموتى المسلمين اللهم ارحم موتانا وموتى المسلمين اللهم ارحم موتانا وموتى المسلمين اللهم أعنا على ذكرك وشكرك وحسن عبادتك اللهم أعنا على ذكرك وشكرك وحسن عبادتك آمين والحمد لله رب العالمين.